በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደህና መጣችሁ። በሰሙነ ሕማማት ቅዱስ ሳምንት ሐሙስ ዕለት የተከናወኑ ታላላቅ ድርጊቶችንና የተሰጡ አስተምሮቶችን ባጭሩ እንቃኝ። ይህ ቀን በቤተ ክርስቲያን ትውፊት ጸሎተ ሐሙስ፣ ሕጽበተ እግር ወይም የሚስጥር ቀን በመባል ይታወቃል። በዕለቱ የተከናወኑ ዋና ዋና ድርጊቶችን እንመልከት። አንደኛ፣ ሕጽበተ እግር ወይም እግር ማጠብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እራት ከመብላቱ በፊት ታጥቆና ውሃ አፍስሶ የደቀ መዛሙርቱን እግር አጠበ። ይህ የነገሥታት ንጉሥ ያሳየው ታላቅ የትሕትና መገለጫ ነበር። ሁለተኛ፣ የቅዱስ ቁርባን መሠረት። ጌታችን እንጀራን አንስቶ ባረከ፣ ቆርሶም ይህ ስለ እናንተ የሚሰጥ ሥጋዬ ነው አላቸው። ጽዋውንም አንስቶ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው በማለት የቁርባንን ሥርዓት መሠረተ። ሦስተኛ፣ የይሁዳ ክህደት መገለጥ። ከእናንተ አንዱ አሳልፎ ይሰጠኛል ባላቸው ጊዜ ደቀ መዛሙርቱ ደንግጠው ጌታ ሆይ እኔ ሆንን እያሉ ጠየቁ። እርሱም እንዲህ አላቸው፣ ከእኔ ጋር እጁን በወጭት ውስጥ ያጠለቀው እርሱ አሳልፎ ይሰጠኛል ሲል የይሁዳን ሴራ ገለጠ። አራተኛ፣ አዲስ ትእዛዝ ወይም ትእዛዘ ፍቅር። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ በማለት የክርስትና መሠረት ፍቅር መሆኑን አበሰረ። አምስተኛ፣ የጌቴሰማኒ ጸሎት። ከእራት በኋላ ወደ ጌቴሰማኒ የአትክልት ስፍራ በመሄድ አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን በማለት በጽኑ ጸለየ። ከዕለቱ የምንማራቸው መንፈሳዊ ትምህርቶች፣ አንደኛ፣ የትሕትና አገልግሎት። የዓለም ጌታ የደቀ መዛሙርቱን እግር ማጠቡ እኔ ጌታችሁና መድኃኒታችሁ ስሆን እግራችሁን ካጠብኋችሁ እናንተም ደግሞ እርስ በርሳችሁ እግር ልትተጣጠቡ ይገባችኋል የሚል የታላቅነትና የአገልጋይነት ትምህርት ነው። ሁለተኛ፣ የቁርባን ምስጢር። በሥጋውና በደሙ አማካኝነት ከእግዚአብሔር ጋር የምንዋሃድበትንና የዘላለም ሕይወት የምናገኝበትን መንገድ አሳየን። ሦስተኛ፣ የፍቅር መሠረት። ክርስቲያን መሆናችን የሚታወቀው እርስ በርሳችን ስንዋደድ መሆኑን አስተማረን። አራተኛ፣ ለፈቃደ እግዚአብሔር መገዛት። ጌታ በጸሎቱ ፈቃድህ ይሁን ማለቱ እኛም በማንኛውም የሕይወት ፈተና ውስጥ ስንሆን ለእግዚአብሔር ፈቃድ መገዛት እንዳለብን ያሳየናል። አምስተኛ፣ ጸሎት በመከራ ጊዜ። ክርስቶስ በመከራው ዋዜማ መጸለዩ እኛም በፈተና ወቅት መሳሪያችን ጸሎት ሊሆን እንደሚገባ ያስተምረናል። ስድስተኛ፣ የንስሐ ተስፋ። ምንም እንኳ ጴጥሮስ በድካሙ ቢክድም በንስሐ ተመልሷል። ይህ ደግሞ በኃጢአት ለወደቅን ሁላችን የተስፋ ብርሃን ነው። በጥቅሉ ጸሎተ ሐሙስ ዕለተ ትሕትና፣ ፍቅርንና ፍጹም መሥዋዕትነትን የምንማርበት ታላቅ ቀን ነው። ጌታ እኛን ለማዳን ራሱን ዝቅ አድርጎ እንደሰጠ እኛም እርስ በርሳችን በመዋደድና በትሕትና እንድንመላለስ ይጋብዘናል። የትምህርቱ ዋና ዋና ጥያቄዎች፣ አንደኛ፣ ኢየሱስ የደቀ መዛሙርቱን እግር በማጠብ ምን አይነት ትምህርት ሊሰጠን ፈለገ? ይህ ተግባር በዛሬው ሕይወታችን እንዴት ተግባራዊ እናደርገዋለን? ሁለተኛ፣ ኢየሱስ እንጀራንና ጠጅን ሥጋውና ደሙ አድርጎ መስጠቱ ስለ ቅዱስ ቁርባን ምን ያስተምረናል? ቁርባን ከእግዚአብሔር ጋር ያለንን ቅርርብ እንዴት ያጠነክራል? ሦስተኛ፣ እርስ በርሳችሁ ተዋደዱ የሚለው አዲስ ትእዛዝ ከብሉይ ኪዳን ባልንጀራህን እንደ ራስህ አፍቅር ከሚለው ትእዛዝ ምን ይለያል? አራተኛ፣ ይሁዳ ከኢየሱስ ጋር 3 ዓመት ቢሆንም ልቡ የጠነከረው ለምንድን ነው? ይህ ለእኛ ምን ማስጠንቀቂያ ይሰጠናል? አምስተኛ፣ አባት ሆይ ፈቃድህ ይሁን የሚለው የጌቴሴማኒ ጸሎት ስለ ታዛዥነትና ስለ መከራ መቻል ምን ያስተምረናል? ስድስተኛ፣ ከሐሙስ ተግባራት ወይም የእግር ማጠብ፣ ቁርባን፣ አዲስ ትእዛዝ፣ ጸሎት መካከል በሕይወትህ ውስጥ ተግባራዊ ለማድረግ የምትፈልገው አንድ ነገር ምንድን ነው? ለምን? የዛሬው ትምህርታችን ይህንን ይመስላል። በቀጣይ በሌላ ርዕስ እስከምንገናኝ መልካም ጊዜ። ለፈጣሪ ምስጋና ይግባው። አሜን።